ሰላም ጋይሶች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ማስተላለፍላችሁ ምንድነው ነጋዴ ለሆናችሁ ነው። ለነጋዴ ነው ባይዘው የዛሬ መልእክቴ ለነጋዴ ነውና ነጋዴ ሆናችሁ ሱቅ ወይ ይመጣሉ ወይም ደግሞ መንገድ ላይ ሊሆን ይችላል አይታወቅምና የዛሬ ገጠመኝ ነው የምነግራችሁና አንድ እህት ሱቅ ላይ እቃ ትሸጣለች። እቃው ትሸጥና ትራንስፈር ታርጊልሻለሁ ይላታል። ይሄ ሞባይል ባንኪንግ እያስበላ ነውና እቃው ትሰጠውና ሞባይሉ ባንኪንግ በቤርጋንዱ ስልክ ነበር ያሳያታል እንደዚህ ብሎ ማለት ነው። ከዛ ያሳያትና በቃ እሺ ሂድ በቃ ትለዋለች። ከዛ በኋላ አካውንት ላይ አልገባም እና ይሄ ለእናንተ ትምህርት ይሆናል። ሌላው ደግሞ መንገድ ላይ ዛሬ ገጠመኝ። እንደዚህ የሚጠራ ልጅ አለ እንደዚህ ይርገንዶ የሚሸጥና ለልጅ ይርገንዶ ከቸርች ወጥቼ ይርገንዶ ልገዛለት ስጠይቅ ከዛ ጠየቅኩት። ከዛ 250 ላይ 250 ላስተላለፍለት አካውንት ነገረኝ። ከዛ እኔ ልፈትነው ነው። ከዛ አስተላልፌልሃለሁ ስለው እሺ በቃ እናት ሂጂ አለኝ። እኔ እኮ አውቄ ነው ስልኩ ራሱ እንደዚህ አድርጌ ስልኩን ዝም ብዬ አሳየሁት። ገና እኮ እንትን አልቆረጠም። ከዛ ሳሳየው በቃ ሂጂ አለኝ። ከዛ አሳዘነኝ። ግን አሁን ቆም ብለህ አይተኸዋል ወይ? ተስተላልፎ አይተሃል ወይ? ስምህን አይተሃል ወይ? ቴክስትስ ደርሶሃል ወይ አልኩት። ኧረ እኔ እንጃ አላየሁትም አለ። መሸጡን እንጂ ኦኬ ተሸጠልኝ ይባል እንጂ አልተሸጠለትም እኮ ኦሬዲ ኤርጋንዶን ይዤዋለሁ። እኔ እግዚአብሔርን ባልፈራ እግዚአብሔርን የልጅና ተባሉን እግዚአብሔርን ማልፈራ ሴት ቢሆን ለሌብነት በቃ እና ልጁ በቃ አስተላልፋለች ብሎ እንትን አለ ማለት ነው። ከዛ መከርኩት እንዲ አንድ እህትም ጓደኛዬ እንደዚህ ተበልታለች ሱቅ ላይ እና አንተም እንደዚህ አታድርግ። ቴክስቱ መች ገብቶልህ ነው? ኤርጋንዶ ወሰኩብሽ ቴክስቱ መች ደረሰ? እስኪ ቴክስቱን ያው ስለው ቴክስቱ አልገባም። ታዲያ እኔ እኮ አላስተላለፍኩልህም አሉት። ወይኔ ትልቅ ትምህርት ነው እህቴ በጣም ነው ማመሰግንሽ ብሎ በጣም አመሰገነኝ። እና እኔ 250 ነው 250 ለሱ ይጎደዋል። እኔም የሱ 250 ቢመጣብኝ ከዛ እጥፍ ብዙ ብዝበዛ ውስጥ ነው መገባው። የራሴም ነገር ይሄድብኛል። እና የሰው ነገር በፈልጋችሁ ቁጥር የሰው ነገር በበላችሁ የሰው አደራ በበላችሁ ቁጥር ቃል ገብታችሁ ቃል ባልፈጸማችሁ ቁጥር የእናንተ ነገር እየተበላሸ ፌል እያደረገ ነው የሚሄደው ብዙ ጊዜ። እና የሰው ሀቅ የሰው ነገር የምትፈልጉ ሰዎች ተጠንቀቁ። ትራንስፈር ታርገናል ብላችሁ እየዋሻችሁ የምትወስዱ ሰዎች ተዋጋ ነው የምትከፍሉት። ዋጋ ትከፍላላችሁ። እንዲህ ዝንጥ ያለ ወንድ ነው አለች። ዘንጦ አለባበሱ የሚያምር እና በጭራሽ ሱቋ መጥቶ ገና ገድ ከማለቱ እሱ ገድ ብሏት ሄደ። ስንት ብር እቃ የ2500 እቃ ነው ቢሆንም እንኳን በ2500 እግዚአብሔር ከዚህ ጋር በቃ ይለፍላት። ለሱ የመጣ ማአት ነው ሲወሰደው። ግን በዚህ ልክ ሰው እንትን ለማለት አታክ ለማድረግ በዚህ ልክ የምትደራጁ ሰዎች ለምንድን ነው ሰርታችሁ ማትበሉት እንዴ? እኛ ኢትዮጵያዊነት እኮ ደግነት፣ ፍቅር፣ አንድነት፣ መተሳሰብ ነው የሚያምርብን እንጂ ሌብነት፣ አመጽ በእርድና መንገድ ይሄ እርድና አይደለም። ባይዘወይ እርድና መስሏችሁ ከሆነ በጣም ተሳስታችኋል። እርድና አይደለም የሰው ነገር መዝረፍ። ተጠንቀቁ፣ ዋጋ ትከፍላላችሁ። በእውነት ተጠንቀቁ። እንደዚህ አይነት ሸዋሸዋ ተጠንቀቁ።